እስራኤል ማን ነው? እስራኤል ማን ነው? ማን የሚነግረኝ? እስራኤል የሚለው በቁርአን ላይ ማለት ነው ያዕቆብ አይደለም? እስራኤል ማን ነው? እስራኤል ማን ነው? ማን የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው አለ? የለም። ባይዘው ይኸውላችሁ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም፣ ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። እስራኤል የሚለው በቁርአን ላይ ማለት ነው ያዕቆብ አይደለም? ያዕቆብ ዓለይሂ ሰላም ነው። በቁርአንም ላይ በሐዲስም ላይ ተገልጿል። አላህ ስብሐነሁ ወተዓላ በቁርአን ላይ ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ ይላል። ሁሉም ሙፈሲሮች ይህንን እስራኤል የተባለው እዚህ ጋር ያዕቆብ ነው ብለው አስቀምጠዋል። በዚህ ላይ ኢጅማዕ አለ። የሁሉም ሙፈሲሮች ስምምነት፣ የሁሉም ዑለሞች ስምምነት፣ አንድ እንኳ ኺላፍ የለውም። ገብተዋል። ይሄ ነው። ሁለተኛ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል እስራኤልን ያዕቆብ ብለው ጠርተውታል። ማንም ጃሂል እየተነሳ ቁርአንን በራሱ ይፈስር ጀመር። የቁርአን ፈሳሪ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ተናግረውታል። እንዴት ነው ሰው ቁርአን ላይ ይሄ የለምና ይሄ የለም በቃ ቁርአኑን ነብዩ ሰለላሁ ዐለይሂ ወሰለም ፈስረውታል። አላህ በቁርአን ላይ ምን ይላል? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ፣ ቁርአንን ወደ አንተ አወረድኩልህ ለሰዎች እንድታብራራላቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አብራርተውታል። ቀዋዒድ ተፍሲር አልቁርአን ይፈሰር ቢልቁርአን፣ አልቁርአን ይፈሰር ቢሱና፣ አልቁርአን ይፈሰር ቢአቅዋል ሰሓባ ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ያዕቆብ ዐለይሂ ሰላምን እስራኤል ብለው ጠርተውታል። እሺ አመሰግናለሁ። አያውቅ ነበረ ግን ትንሽ አሁን ሰሞኑን ያለው ቪዲዮ አጠራጥሮኝ እነዚህ ሰዎች ተረሱ መሰለኝና አዳዲስ አጀንዳ ይዘው መምጣት ጀምረዋል። እንዳለ የድሮ እነዚህ ኢኽዋንያ ጀማዓዎች። አይ እሺ አመሰግናለሁ።